ስለዚህ አማራ ሞቶ ግንባሩን ሰጥቶ ተደራጅቶ ታጥቆ ለሌላው ብሔር ብሔረሰቦች ጥሪ አድርጓል። ጥሪ ከተደረገላቸው አንዱ እኛንን መተናል። የብቻችሁ ጦርነት አይደለም፣ የብቻችሁ ኢትዮጵያዊነት አይደለም። አማራ ለማን ነው በቤተ ክርስቲያን በመስጊድ ኢትዮጵያ ብሎ የሚሞተው? ሁሉን አቀፍ ስለሆነ የድል ባለቤትነታችሁ የእናንተ የግል ሳይሆን የሁሉም ስለሆነ ደስ ሊላችሁ ይገባል። እናሸንፍ። አማራ ፋኖ በወሎ ቤተ አማራ ምዕራብ ወሎ ኮር መብረቅ ክፍለ ጦር ለወራቶች ሲያሰለጥናቸው የነበሩ በርካታ ኮማንዶዎችን በድምቀት አስመረቀ። መብረቅ ክፍለ ጦር ሻፊ ሀብታሙ ኮማንዶ ማሰልጠኛ ማዕከል አንደኛ ዙር ልዩ ኮማንዶ መጋቢት 12 ቀን 2017 ዓመተ ምህረት በአበየ ጉርባ ከተማ የድርጅቱ ከፍተኛ አመራሮች፣ የኮርና የክፍለ ጦር አመራሮች እንዲሁም የሀገር ሽማግሌዎች እና የሃይማኖት አባቶች በተገኙበት አስመርቋል። በምርቃ የመክፈቻ ስነ ስርዓት ላይ የአማራ ፋኖ በወሎ ቤተ አማራ ምክትል ወታደራዊ አዛዥ አርበኛ ሻለቃ ሀብታሙ ደምሴ እንደተናገሩት የወሎን አንድነት ደከመኝ ሰለችኝ ሳይሉ እንዳመጡና ድርጅት እንደመሰረቱ ወደፊትም ትልቁ ስራችን የአማራን አንድነት በቅርብ ጊዜ ማምጣት እንደሚሆንና ትግላችን ተጠናክሮ በቅርብ ጊዜ ድል እንደምናደርግ አልጠራጠርም ሲል ለተመራቂ ፋኖች መክሯል። ሰልጥነን እንዋጋለን፣ እየተዋጋን እንሰለጥናለን በሚል መርህ ትግሉንና ታጋዩን በጦር መሳሪያና በእውቀት ብሎም በሰው ኃይል የማጠናከሩን ሥራ እስከ ድልና ነጻነት አጠናክረን እንቀጥላለን ሲል ተናግሯል። አንዲት የ12 ዓመት ታዳጊ በአገዛዙ ወታደሮች ተገደለች። ወታደሮቹ ታዳጊዋን በጥይት ተኩሰው ከመቷት በኋላ ስትወድቅ ሰውነቷን በስለት ቆራርጠው ጥለዋታል ተብሏል። በደቡብ ጎንደር ዞን ላይ ጋይንት ወረዳ ልዩ ስሙ ነገላ በተባለ ቀበሌ አባይነሽ አሰፋ የተባለች የ12 ዓመት ታዳጊ ራሱን ጥምር ጦር ብሎ በሚጠራው በገዢው ብልጽግና ፓርቲ ወታደር በአሰቃቂ ሁኔታ መገደሏን የሟች ቤተሰቦች ተናግረዋል። ታዳጊዋ የመጀመሪያ ደረጃ ተማሪ ስትሆን ከትምህርት ቤት እየተመለሰች በነበረችበት ሰዓት ነው ግድያው የተፈጸመባት ተብሏል። ወታደሮቹ በታዳጊዋ ላይ ግድያውን የፈጸሙት በያዙት ክላሽ አንድ ጊዜ በመተኮስ ከመቷት በኋላ በድጋሚ ለጋ ሰውነቷን በስለት ቆራርጠው የውሃ መውረጃ ቦይ ውስጥ እንደጣሏት ነው የአካባቢው ነዋሪዎችና የሟች ቤተሰቦች የገለጹት። በላይ ጋይንት ወረዳ ስር የምትገኘው ነገላ ቀበሌ በፋኖ መተዳደር ከጀመረች ከአንድ ዓመት በላይ ያስቆጠረች ሲሆን የአገዛዙ ወታደሮች ቀበሌዋን ለአንድ ቀን ከፋኖ አስለቅቀው መቆጣጠር ችለው ነበር። የአገዛዙ ወታደሮች በቀበሌዋ በነበራቸው የአንድ ቀን ቆይታ የ12 ዓመት ታዳጊዋን ሲገድሉ በተጨማሪም አንዲት የካህን ሚስት መድፈራቸውን እንዲሁም በርካታ የቀበሌዋ ነዋሪዎችን መደብደባቸውንና ሀብት ንብረት መዝረፋቸውን ከአካባቢው ማህበረሰብ ማረጋገጥ ተችሏል። ወታደሮቹ በቀበሌዋ ከአንድ ቀን በላይ ሳይቆዩ ከፋኖ የተሰነዘረባቸውን የጸረ ማጥቃት እርምጃ መቋቋም ሲከብዳቸው ቀበሌዋን በከባድ መሳሪያ አውድመው ወደ ክምር ድንጋይ መሸሻቸውን የአካባቢው ነዋሪዎች ተናግረዋል። የገዢው ቡድን ወታደሮች በቀበሌዋ በነበራቸው የአንድ ቀን ቆይታ ከትምህርት ቤት ውላ ወደ ቤቷ እየገባች የነበረችው የ12 ዓመቷ ታዳጊ አባይነሽ አሰፋን ፋኖ ያለበትን አካባቢ ካልጠቆምሽን በሚል ምክንያት በጥይት ተኩሰው ሆዷ አካባቢ ከመቷት በኋላ ስትወድቅ በስለት ቆራርጠው የውሃ ቦይ ውስጥ ጥለዋታል ነው ያሉት። ድርጊቱ ሲፈጸም በቅርብ ርቀት ሆነው ሲመለከቱ የነበሩ ወታደሮቹ የሟቿን አስከሬን የውሃ ቦይ ውስጥ ከጣሉ በኋላ በደስታ ተሞልተው እየተሳሳቁ መሄዳቸውን ነው የዓይን እማኞቹ የገለጹት። የዓለም አቀፉ ሚዲያዎች ስለ ዘመቻ አንድነት በስፋት እየዘገቡ ነው ተባለ። 3 ዓለም አቀፍ ሚዲያዎች በኢትዮጵያ እየተከናወነ ስላለው የፖለቲካ ውጥረት በስፋት አስነብበዋል። አልጀዚራ የአማራ ፋኖ በወሎ ቃል አቀባይ ፋኖ አበበ ፋንታውንና የአማራ ፋኖ አንድነት በጎንደር ቃል አቀባይ ፋኖ ንጉሱ ጥላሁንን ቃለመጠይቅ አድርጓል። ፋኖ ንጉሱ በሰሞኑ በዘመቻ አንድነት ከ600 በላይ የአገዛዙ ወታደሮችን መግደላቸውን ገልጿል። አበበ ፋንታውን በተመሳሳይ በርካታ ቁጥር ያለው የአገዛዙ ሰራዊት መደምሰሱን ገልጿል። ሮይተርስ በበኩሉ ከአገዛዙ ያለውንና ከፋኖ ኃይሎች አገኘሁት ያለውን መረጃ በስፋት ለዓለም አቀፉ ማህበረሰብ አጋርቷል። ሌላኛው በምዕራቡ ዓለም ተነባቢ የሆነው ዘ ኢኮኖሚስት በኢትዮጵያ በኤርትራ እና በህወሓት ኃይሎች መካከል እየተቦካ ስላለው ጦርነት ሰፊ ሀተታ ይዞ ወጥቷል። በመጨረሻም የመጋቢት 13 ልዩ የግንባር መረጃ ከወሎ ቤተ አማራ ኦፕሬሽን መካነ ሰላም በወፍ በረር ዳሰስን። የአማራ ፋኖ በወሎ ቤተ አማራ ምዕራብ ወሎ ኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር መካነ ሰላም ከተማ አቅራቢያ ልዩ ስሙ አደሬ ቆቦ ተብሎ በሚጠራ ስፍራ ላይ ደፈጣ ጥሎ የዕለቱን አስደማሚ ጀብዱ የፈጸመ ሲሆን በዚህም የአድማ ብተና አዛዥን ጨምሮ ሌሎች በፓትሮል ላይ የነበሩ ከ15 በላይ የጥምር ጦር አባላትን ከጥቅም ውጭ ማድረግ ተችሏል። ከእነዚህ መካከል የተረፉት እፍኝ የማይሞሉት መሆናቸውንና ከ10 በላይ የሚሆኑት መደምሰሳቸውን ነው ምንጮች ለክፍለ ጦሩ ያረጋገጡት።
በዛሬው ኦፕሬሽን 10 ክላሽ ወደ ፋኖ ኦርዲናንስ ገቢ ሆኗል። አንድ የቡድን መሳሪያም አስታጥቄ ሳያስረክብ አይቀርም ተብሏል። አርቲስቱ በዜማው ዘሎ እየገባ እንደማያውቀን ይፈረጣል እያስታጠቀን እንደተባሉ በጥቃቱ የተደመሰሱት አስከሬን ተጭኖ ወደ መካነ ሰላም ተወስዷል። ከባድ ቁስለኛ የሆኑት ወደ መካነ ሰላም ጄኔራል ሆስፒታል ለሕክምና መግባታቸው የተረጋገጠ ሲሆን ከገቡት መካከል እዛው ሆስፒታል ውስጥ ምድርን የተሰናበቱ መኖራቸውንም ክፍለ ጦሩ ባደረገው ማጣራት ለማረጋገጥ ችሏል። በመካነ ሰላም ግንባር የሚንቀሳቀሰው የአማራ ፋኖ በወሎ ቤተ አማራ ምዕራብ ወሎ ኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር የፋኖ ኃይል በዛሬው ዕለት በሁለት የተለያዩ አቅጣጫዎች ከሰሜን ምስራቅ እዝ 801ኛ ኮር 44ኛ ክፍለ ጦር ሰራዊት እንዲሁም ከሚሊሻዎች ከአድማ ብተናዎች እና ከፖሊሶች ጥምር ኃይል ጋር ተፋልሞ በተለምዶ ወግሎ በሚባለው የመካነ ሰላም ዙሪያ ጋር ቀጠና ጠላትን በደፈጣ ሲደመስ በሜታ ቀጠና በኩልም ለወረራ የመጣውን ኃይል እንደ ተርብ ነድፎት የቆሰለ ጠላት መኖሩም ተረጋግጧል። ጠላት ተንቀዥቅዥ በፋኖ የጦር ሰፈር ውስጥ ሊገባ ጣጥሳ መኒ ቀብሩ አጠገብ ሲደርስ መብረቃዊ ጥቃት ተፈጽሞበት የነፍስ አውጪውን ወደ ከተማ ተመልሷል ተብሏል።